እሺ እሷ ብቻ ሳይሆን ማለት ነው። እንዴት ነው እግር ስትይ እግር በጣም ደስ የሚል ነገር ነው ያነሳሽው። እሱን እኮ ነው የእግር ጣቷ የእግር ጣቷ የሚያምር። አንተ ምን የእግር ጣት ምን ታደርገዋለህ? ዝም ብለህ ለማየት ነው ወይስ ሌላ ጉዳይ አለ? ይሳማል። የእግር ጣት እግር የምትስሙ ሰዎች ግን በሰላም ነው በእውነት። እግር እኮ አባዬ ስንት ቦታ እኮ ነው የሚረግጠው። ሽንት ቤት ይረግጣል፣ ሰማይ ይረግጣል። የእግር ጣት የሴት የእግር ጣት እዚም የምትወጃት ጂሰስ ክራይስት ሁሉ ነገር ከእግር ጣቷ እኮ ነው የሚጀመረው። እግዚአብሔር አምላክ ቴንኪዩ የሚያስጠላ እግር ስለሰጠኝ፣ ሞፈር የመሰለ የበሬ እግር የመሰለ እግር ስለሰጠኝ እዚህ ጣጣ ውስጥ አልገባም። እሺ አባዬ ስምህ ማን ነው? ስለ እግር ጣት ስለተነሳ ማለት የእግር ጣቷ የሚያምር ሴት ማለት ነው በሳምንት 3 ካልተሳመ ማለት ነው ባሏ ሲኦል ነው የሚገባው። በሳምንት 3 ካልሳመ የእግር ጣቷ የማያምርን ሴት ደግሞ በወር አንዴ ከሳመላት ለውለታው ገነት ነው የሚገባው። በቃ ለሞራላው። ስለዚህ አንተ ስንት የሚሳም ነገር አለ እግር ጣት ላይ እኮ ቆየ ማሪ እግዚአብሔር ስንት የቦዲ የሰውነት አካላቶች አሉ እንዴ። እግር 5 የስሜት ዋሳት ሲባል እግር ኮስ ውስጥ አልገባም የኔ ጌታ። ለዛ ነው ገባ እንደማ አንተ ጨምረው ነው እንጂ ሰምታችኋል። እግራችሁ ቆንጆ ያልሆናችሁ ሰዎች ነገር አትፈልጉት። ስም ማን ነው? ሀብታሙ አጅሬ ስም የእውነት ስም ሀብታሙ አጅሬ ሲሉኝ ነው ደስ የሚል። ኦኬ አጅሬ እድሜ ስንት ነው? አሁን ወደ 31 ልገባ ነው። 30 የት ነው የምትኖረው? አዲስ አበባ ነው የምኖረው። አዲስ አበባ። እሺ ሃይማኖት ምንድን ነው? ኦርቶዶክስ ነኝ። ኦርቶዶክስ። ኦኬ ቁመት ስንት ነው? ሜትር እስከ ፀጉሬ ከ80 ፀጉሬ ሲቆረጥ ከ75 ሜትር ከ75 ኦኬ። ከፀጉሬ ከ78 ፀጉሬ ከ78 እሺ። አይ ፀጉር ከተመለጠ ብለን በትክክለኛው ቁመት እንውሰደው። ዩኒቨር ነው። እሺ እዚህ ጋር ደረቴ ሰፊ ነው ምናምን። ኦኬ ከዚህ በፊት አግብተህ ታውቃለህ? ወልደህ ልጅ አለ? የሚቆጨኝ ነገር ይኸውልሽ አላገባውም፣ ግን ካለማግባት ላይ ማለት ነው አለማስወለድ ይቆጨኛል እና ልጅም የለኝም አላገባውም። ባይገርምሽ ለምን ይቆጫል ሳታገባ? አረ ቤቢ ደስ ይላል በጣም። ቤቢ ቢኖርሽ ደስ ይላል። ቤቢ አሪፍ ነው። እኔ ልጅ የወለዱ ሰዎች ሲቆጩ አላየሁም። ገባሽ? አይ ኖ ግን ምን መሰለህ አንዳንድ ጊዜ እኔ ደግሞ ልጆች ስላሉኝ አውቀዋለሁ። ላይክ ልጆች ከትዳር ውጭ ሲወለዱ አንዳንዴ ለእነሱ ምንትን ነው የሁሉም ሲቹዌሽን አንድ አይደለም። ግን ልጆች አግብተህ ስትወልድ ነው ደስ የሚለው። ሁለት ሰው ተፋቅሮ ተዋዶ ተንከባክቦ አምኖበት ሲወልድ ነው ደስ የሚለው። እና እሺ ለዛ ነው ልጅ የፈጣሪ ስጦታ ነው አንደኛ ማለት ነው። የፈጣሪ ፍቃድ ነው። ትዳርን ግን የሚያቆዩት የሁለቱ ሰዎች መቻቻል፣ መከባበር፣ መዋደድ፣ እዛ ላይ የሚገኘውን ክፍተት መሞላላት ነው። ልጅ ግን የፈጣሪ ስጦታ ነው እና እኔ ምን ዝም ብዬ ቤቢ ዱብ ዱብ አድርጌ ወተትና ቅቤ እርጎ እየላኩኝ እንደው ባደጉ ወይ እነሱ ጋር ወይ እኔ ጋር ላሉ እንደው አንዳንዴ ሳስበው ውይ ቤቢ በጣም ያስፈልግ ነበር። እንግዲህ የምትወልድልህን ይላክልህ። እንትን ምንድነው ስሙ? በትርፍ ሰዓት ምን ማድረግ ያስደስታል? እኔ በትርፍ ሰዓቴ ሴክስ ነው ደስ የሚለኝ። ስራ ነው። በትርፍ ሰዓቴ ሴክስ ማድረግ ደስ ይለኛል። ኦኬ አሁን ገርል ፍሬንድ ሳይኖር እንዴት ሴክስ ታደርጋለህ በትርፍ ሰዓት? ሆቢ ማለት እኮ ገባኝ። አሁን ምን ልልሽ ፈልጌ አሁን በሲንግልነቴ ከሆነ የምትይኝ ስፖርት መስራት ደስ ይለኛል፣ መጽሐፍ ማንበብ ደስ ይለኛል፣ መፖሰት ደስ ይለኛል እና ውበትን ማድነቅ ደስ ይለኛል። የተፈጥሮ የምድርን የፀሐይ ቃን የኮከቦችንም ሆነ የሰው ልጅን አፈጣጠር ማድነቅ ደስ ይለኛል። ኦኬ እሺ that more makes sense because ሲንግል ሆነ እያወራን ስለሆነ ነው። እሺ እሺ ማች ማድረግ የምትፈልገው ሰው ከሃይማኖቷን ጀምር።
ሃይማኖቷማ ግድ ነው፣ ኦርቶዶክስ መሆን አለባት። እኔ ጠዋት እሁድ እንኳን ተኝቼ እሷ ተነስታ ቤተክርስቲያን መሳለም አለባት። አንተ ተኝተህ እሺ። ኦርቶዶክስ እድሜዋ ከስንት እስከ ስንት? ለሁለታችሁም ማለት ነው። በሃይማኖቷ የማትደራደር ነው መሆን ያለባት ነው። በቃ ኦኬ እኔ እንኳን ደካማ ሰነፍ ብሆን የምታበረታኝ ነው መሆን ያለባት። ገባሽ አይደል? ማትደራደር። ኦኬ እሺ። እድሜዋሳ? እድሜዋ ምን ልልሽ መሰልሽ? ይኸውልሽ እኔ ከ18 ጀምሮ ህጉ ይፈቅዳል፣ ግን ለትዳር ከሆነ ከ24 በላይ ብትሆን ምንድነው ትዳር ያሰኛል። ሆርሞኗ ራሱ ትዳር ይፈልጋል። ገባሽ? ከ20 እስከ 24 ያሉት ገና ስጦታ፣ ሺሼ ገዳይ፣ ክለብ ምናምን ገና ጠግበው ዘሎ ያልጠገቡ ናቸው። ከ24 እስከ 30 ያሉት ግን አይተው ምን ብለውም እድሜን ገፋፍቷቸው ትዳር የሚያስቡ ናቸው። ከ30 እስከ 35 ያሉት ከአንዳንድ መግባት የሚፈልጉ ናቸው፣ አይመርጡም። እኔ ግን ተዋደንም ተፋቅረንም ሴክሳችንን ማጣጥመን ተጨቃጭቀን ተናኩረንም አለ አይደለ ትዳር ውስጥ የምንገባ አይነት ብትሆንልኝ ደስ ይል። ግን እድሜ ችግር የለብኝ። እኔ ሲንግል ማመን ብትሆን አጫውታለሁ። ግን ምልልሽ ነው ጤናማ ነገር። እኔ 3 ነገር ነው የምፈልገው ከትዳር። ይኸውልሽ አንደኛው ሴክስ ነው፣ ሁለተኛ ምግብ ነው፣ ሶስተኛ ሪስፔክት ነው። በቃ ይሄ ነው ቤትን የሚያጸነው። እኔ ቤቴ ስገባ ቡሌ ዘጭ ብሎ ነው። እኔ መብላት እወዳለሁ። አልጋዬ ላይ በቃ በቢጃማ ያለ ፓንት ሆና ሙንድል እንድትለው የምፈልገው። ሶስተኛ ደግሞ ተከባብረን ነው። ቡና አፊ ስላት ቡና የምታፈል፣ አጫጭስ ስላት የምታጫጭስ፣ በቃ እኔ በቃ እቱቱቱቱ የምትለኝ ነው። ኦኬ አንተስ ፕሮቫይድ ታደርጋለህ? እንደዛ አይነት ያንን 3ቱን ሙሉ የምታሟላ ሴት ለአንተ ኬተር የምታደርግ የምትፈልገው የምታደርግልህ ሴት ፕሮቫይደር ወንድ መሆን አለበት። ፕሮቫይደር ማለት የቤቱን የሚያሟላ በገንዘብ ችግር የሌለበት። አይ ነው አረ ችግር የሌለሽ እዚህ ጋር ትዳርና ፍቅር ሲሆን ማለት ነው ገንዘብ እንደ መሰረታዊ ተደርጎ የሚነሳ አይደለም። እዚህ ጋር በ3,000 ብር ቤት ተከራይተሽ ትገቢያለሽ፣ በ30,000 ብር ቤት ትገዣለሽ። አቅም ሲኖርሽም 30 ሚሊዮን አውጥተሽ ቤት ትሰሪያለሽ። ችግር የለም። ዋናው ፍቅሩ ነው። እንዳልኩሽ ግን 3 ነገር ነው መሰረታዊ። አልጋ ላይ ከተጣጣምን፣ ቤታችንን ፏ ካደረግን፣ ከተከባበርን፣ ከዛ ሌላው ጣጣ የለውም። ሰው አሁን ጊዜው እኮ ነው ገንዘብ ያለው እንጂ በጎጆ ቤት ውስጥ እኮ ቤተሰቦቻችን እኮ እሱን እኮ ነው ኖ ምንም ይሁን ፕሮቫይድ ማድረግ ትችላለህ ነው። ኢትስ ናት ላይክ ስንት ገንዘብ አለ ሳይሆን ቤትን ማስተዳደር ትችላለህ። ገባ? ወንድ ልጅ እሷ የቤቷን ቴክ ኬር ስታደርግ ምንድነው ቤቱን ቤት ስታደርግ አንተ ደግሞ ቢኖ ፕሮቫይድ ማድረግ ወይ ደግሞ ማስተዳደር ትችላለህ ለማለት ነው እንጂ 1,000 ብር የሚኖረ 500 ብር የሚኖረ ደዝም አያደርግ። ገብቷል? ማተር አያደርግም ለማለት ነው። አይልሽ ፕሮቫይድ ማድረግ ከምን ይጀምራል መሰለሽ? አንደኛ አይልሽ አልጋ ላይ ፕሮቫይድ ማድረግ ይፈልጋል። አልጋ ላይ ስልሽ አሁን ለምሳሌ ሚስቴ እዚህ ጋር ሴክስ ፈልጋ እኔ ልሙጥሙጥና ልፍስፍስ ኮንኩኝ ፕሮቫይድ አላረኩላትም ማለት ነው። ይሄ ምንድነው? ስሜቷን ይጎዳታል፣ ደጅ ያሰኛታል። አንደኛ ፕሮቫይድ ማድረገው አልጋ ላይ ነው። ሁለተኛ ቤት ነው፣ እሰራለሁ፣ እሯሯጣለሁ፣ ወጣት ነኝ፣ የቤት ኪራይ እከፍላለሁ፣ ብከራይ ማለት ነው። ሶስተኛ ሆድ ነው። ሆዴን እስከወደድኩኝ ድረስ እምበላውን ከመሬት አንጋሽ ወይ ጉድጓድ ቆፍረሽ እንደ ዶሮ ወይ መሬት ጭረሽ አብኝ አልላትም። ገባሽ አይደለ? የሚያስፈልገውን ነገር አሟል ይችላል። ፍሪቹን ዘጭ አድርጌላት፣ ኪሷን ዘጭ አድርጌላት፣ እንቺ ገዛዥ ብዬ ኤቲኤም ካርድ ሰጥቻት በራሱ አካውንት ከፍቼላት ምናምን ሄዳ ገዛዝታ ነው። በቃ አለቀ። እኔ ምግብ በአይነት ነው የምፈልገው። አንድ አይነት ምግብ የሚመቸኝ እሱም እሙሙ ነው። እሱም ብቻ አንድ አይነት፣ ሌላው ግን አይነት እንዲሆንልኝ ነው የምፈልገው። እሱ ላይ አንድ አይነት ላይ ትቆያለህ ግን ፎር ሹር አዴ ምን ሆነሽ ነው? አይሰለችም? አሁን ኦ ማይ ጋድ ሙሙ ስዊት ነገር፣ እውነቴ ነው ስዊት ነገር፣ ምንም የሚሰለች ነገር የለውም እውነት ለመናገር ማለት ነው። ምልልሽ ነው ይህንን የሚያጣፍጠውና እንዳይሰለች የሚያደርገው ቤት ውስጥ የሚኖረው ነገር ነው። አሁን እዚህ ጋር ነው ወሳኝ ነገር። አሁን አንቺ ቤትሽ ውስጥ ስገባ ምሰጭኝ ቤት ገና ከበር ጀምሮ ባሌ ብለሽ ልብስሽን ልቀሽ ቡይሽን እንዲያወዛውሽ ይቀበል አይምሮ ይቆጣ የቀኑ ድብርት ላይ ነው። ግን ገና ቤት ውስጥ ገቢ በነገር ከለከፈችኝ ሁሉን ነገር ያስረሳኛል። አልጋው ስገባ ጭማም ክፍት አድርጋ ቅፍ አድርጋኝ ምናምን ነገር ብናረግም ባናረግም በቃ ሻወር ስገባ ተከተለኝ ገብታ ምናምን እስቲ ላለቅለቀ ምናምን እኔም እንደዛው አይሰለችም። ሰዎች አልተጣጣሙም፣ አልተግባቡም። ግን አንድ ሙሙ ጤናማ ነገር ከሆነ የተግባባ ጤናማ የሆነ ሪሌሽንሽፕ ካለው አይሰለችም። እኔ አላቅም። የኔ ቪዲዮዎችም አሁን የምለቃቸው የማስተምራቸውን በዚህ ጉዳይ ነው። ባይዘዌ ሰዎች ሴክስ ላይ ባለመግባባታቸው የተነሳ ትዳራቸውን እያፈረሱ ነው። እና ግልጽነት ያስፈልጓል፣ መግባባት ያስፈልጓል። ለምንድን ነው ማመንዘር የሚያስፈልገው? ጡት ነው፣ ሙሙ ነው፣ ቻፓ ነው። ትልቅም ሆነ ትንሽ ሞቅ ካረግሽው ዋይ ማለቱ አይቀርም። የእግር ጣት ያልኩሽም እንደዛው ነው። ቆንጆም ሆነ ጠማማ ለሞራሏ ይሳማል። ቆንጆ ከሆነ ግን ለስሜት ይሳማል። ያንን የዝሙት መንፈስ ምናምን አይደለም።
ግልጽነት ነው። ሰዎች አልጋ ላይና ስሜታቸው ላይ በግልጽ ካልተነጋገሩ ትዳራቸውን ማቆየት አይችሉም። ብዙ ባለ ትዳሮች አይገባቸውም እንጂ ባላቸው ከሌላ ሴቶች ጋር ተኝቶ እየመጣ ነው፣ ግን አያውቁትም፣ አያስታውቅማ። እዛ ጋር ኤቲኤም ማሽን የለም፣ ደረሰኝ አይቆርጥም። ሴቶቹም እንደዛው ከባላቸው ውጪ ቺት ያደርጋሉ። ለምን? ያልተግባቡት ያልተጣጣሙበት ነገር ስላለ ነው። እና እኔ በዚህ ላይ ግልጽ መሆን ነው የምፈልገው። ግልጽነት ነው የማስተምረው። ተዋደዱ፣ ተፋቀሩ። ከምንም በላይ ግን ሴክስ አሉ በግልጽ። ልጅ ደግሞ ውለዱ፣ ብዘልቁም ባዘልቁም ልጅ ውለዱ። ይሄ ልጅ አሪፍ ነገር ነው እና ያ ነው ለቤቢ ነው ለቤቢ ነው ለቤቢ ሞራል ያላት ቺክ ቤቢ ዱብ ዱብ አጅሬ ይላል። አጅሬን ፎሎ አድርጉ። ባዘው በዚሁ አጋጣሚ አሁን ባለፈው ይኸውልሽ 50 ነው ስንት $1 ኮይን ነበረኝ ማለት ነው። በየቲክቶኩ እየዞርኩኝ ለቆንጆ ሴቶች ዝም ብዬ አንዳንድ አበባ ስሰጣቸው ታንኪዩ አጀሬ ሲሉ ሴት ልጅ አልኩኝ። ማለት ሌሊቱን ሙሉ ሴቶቹ ቁጭ ብሎ ነው የሚያድሩት ቲክቶክ ላይ። አንዳንዶቹ ሳንቲም ፍለጋ፣ አንዳንዶቹ ወንድ ፍለጋ። አይ ዶንት ኖ። ወንዱ ተኝቷል፣ ሴቶቹ ቲክቶክ ላይ ናቸው 24 ሰዓት። ስለዚህ እዚህ ጋር ማች እያደረግን ወደ ትዳር፣ ወደ ፍቅር፣ ወደ ሪሌሽን መግባት አለባችሁ። ከአንዱ ወደ አንዱ ጃምፕ አታርጉ። ለማንኛውም አንቺ ግን በጣም ቀሽታ አራዳ የሆንሽ ልጅ ነሽ። እሺ ወደ ጥያቄሽ ልምጣ። ሶሪ ወሬ አበዛው መሰለኝ። እሺ ኦኬ፣ አይ ገብቶኛል። አይ ችግር የለውም። የት ሀገር የምትኖር? እኔ ይኸውልሽ እንዳልኩሽ ነው። በቃ እኔ የሀገር ችግር የለም። ለምሳሌ እዚህ ሀገር ውስጥ ምናምን ነገር እግባባለሁ፣ ተዋወቃለሁ ምናምን ነገር። አሁን ለምሳሌ ወደ ውጭ አግብተው ሊወስዱ የፈለጉ ሴቶች ነበሩ። ግን ምድልሽ ነው። እኔ 3 ነገር ነው መስፈርቴ ብዬሻለሁ። የሀገር የቦታ ለውጥ አይደለም። 3ቱን የምፈልገውን ነገሮች ሴክሴን፣ ሪስፔክቱንና እንዳልኩሽ ነው በቃ ቤቴ ሙሉ እንዲሆን ነው የምፈልገው። እና ውጭ ልትወስደኝ ያሰበች ሴት ትንሽ እድሜዋ ገፋ አለብኝ። እድሜዋ ገፋ ሲልብኝ ምን አሰብኩኝ? ለምቾቴ ለምናምን ሊሆን ይችላል። አሜሪካ ሊወስዱኝ የነበሩ 2 ሴቶች ነበሩ፣ ትንሽ በእድሜ በለጡኝና የሚታወቁ ናቸው። ግን ምልልሽ ነው እሙሙ አይሰጡኝም። ምን ያደርግልኝ? እንዴት አወቅ? ሞክረ ነው አይሰጡ? ይኸውልሽ ለመሰለሽ እንዴት አወቅ? ደስ የሚል ጥያቄ ነው። እኔ ጥያቄዎችሽ እንዳሉ ዘመናዊ ነው አይደለም። ለምን መሰለሽ እንደዛ ያልኩኝ? እኔ አሁን እንደ ሰዓት ነው አይደለ? እንደሚፋጅ ነገር አምጫምጪ ነው የምለው። እርግጠኛ ነኝ እሷ ግን አንድ ቪያጆ ከሰጠችኝ በኋላ ለወር ላሰጠኝላ መሰለኝ። ግራ ገብ ምልልሽ ነው። ሁለተኛ ደግሞ ቺኬን ይዣትን አሁን ይዣት ስወጣ ወይ ሬስቶራንት የሚሆን ካፌ ሲሄድ ለገንዘብ ነው የቀረባት መባልን አልፈልግም። ገባሽ አይደለ? ማች ማድረግ አለብን። ገባሽ? ልክ እንዳንቺ በቃ እንደዚህ አበባ አሁን አንቺ ወልደሽ አበባ ነው የምትመስዪው። በቃ አታሳፍሪም። ገባሽ? ምልልሽ ነው። በጣም የኤጅ ጋፕ የሌለን ቢሆን ደስ ይለኛል። ችግር የለም 35 ሆነች 40 ራሷን እስከተንከባከብሽ ድረስ እኔ ደግሞ ህይወቷ ስገባ እንከባከባታለሁ የበለጠ። ገባሽ አይደለ? ግን እዚህ ጋር መሆን ያለበት ምንድን ነው? ከመግባቱ በፊት መጀመሪያ እንደምንግባባ ማወቅ አለብን ነው። እሷ የተሻለ ሀገር ስለኖረች ብቻ እንደፈለገች ራን አደርገዋለሁ ብላ ካሰበች እኔ ወስዳኝ አሜሪካ ወስዳኝ ማለት ነው ቁጭ አድርጊያት በቃ ላሽ ልላት አልፈልግም። የምሬ ነው የምልሽ፣ ላሽ ልላት አልፈልግም። አብሬያት ነው እስከ መጨረሻው ሄደ የሚፈልግ ብዙ ባለትዳሮች እኮ እዚህ ተጋብተው ኢትዮጵያ ይጋቡና አሜሪካ ሄደው ይፋታሉ፣ ወይ ሌላ ሀገር ይፋታሉ። ለምን? ለጥቅማ ጥቅም ለምናምን ነው ቀመራቸው። ገባሽ አይደለ? እኔ ግን እንደዛ አይደለም። ቤቷ ከገባው ከተግባባን መዳከል አለብን። አብረን ተቻችለን መኖር አለብን። ገባሽ ቀመሩ? ያ ግን አንተ አንድ ነገር ስለ መዳከል ያልገባህ ነገር በዚህ አጋጣሚ ላስረዳ። ለምሳሌ ሆነ ሴት ስታገኝ በመጀመሪያ ፍቅር ውስጥ እንደሆንክ በመጀመሪያ ሰዓት ላይ በጣም በቃ ይኖ ልትግባቡ ትችላላችሁ። ኬሚስትሪያችሁ አሪፍ ሊሆን ይችላል ምናምን። ግን ትዳር ላይ ስትገባ ሁልጊዜ እንደዛ አይደለም። ልጅ መውለድ ይመጣል። ሴት ልጅ ስትወልድ ሰውነቷ ይቀየራል። ሰውነቷ ይቀየራል ማለት ለምሳሌ ከወለደችበት ሰዓት ጀምሮ ሞስሊ ካረገዘችበት ሰዓት ጀምሮ ነገሮች በተለያዩ ሰዓቶች ሊቀየሩ ይችላሉ። ከዛ ደግሞ ከወለደችም በኋላ እስከ ዓመት ድረስ ሰውነቷ፣ ሆርሞኗ፣ ሁሉ ነገሯ፣ ሜንታሏ ተሴም ላይሆን ይችላል። አንተ እንደ ሰዓት ማለት ነው ቀስረ የምታንገበግባት ከሆነ ልጇ እዚህ ጋር እያለቀሰ ምናምን ለአንተ ላይሰራ ይችላል። የዛኔ ትዳር